እኔ በማሳያችሁ መንገድ ቪዲዮአችሁን አፕሎድ የምታደርጉ ከሆነ በእርግጠኝነት ቪዲዮአችሁ ቫይራል ይወጣል። ስለዚህ ዛሬ እንዴት አድርገን ቫይራል ሊሆን የሚችል ቪዲዮ ፖስት ማድረግ እንደምንችል አሳያችኋለሁ። በእርግጠኝነት ይሄንን እኔ ማድረጉን ስቴፕ ባይ ስቴፕ ተከትላችሁ ፖስት የምታደርጉ ከሆነ በእርግጠኝነት ለውጥ ታዩታላችሁ። ስለዚህ እስከዛሬ ድረስ ዩቲዩብ አፕሊኬሽን እየተጠቀምን ቪዲዮአችንን አፕሎድ የምናደርግ ከሆነ በጣም ተሳስተናል። ስለዚህ የዩቲዩብ አፕሊኬሽን ተጠቅማችሁ ቪዲዮአችንን ፖስት ማድረግ ያለባችሁ ለሾርት ቪዲዮ ብቻ ነው። ስለዚህ ሎንግ ቪዲዮዎችን እዚህ ያደርጋችሁ ፖስት የምታደርጉ ከሆነ ቪዲዮአችሁ ቫይራል ይወጣል። ስለዚህ ቪዲዮአችን ቫይራል እንዲወጣ አድርገን ዛሬ ፖስት እያደረግን ያለን ማለት ነው። ወደ ቪዲዮ በመጀመሪያ የምናደርገው ወደ ክሮማችን እንገባለን። ስልካችን ላይ ወደ ክሮም እንገባለን። ከዛ በኋላ ሰርች ቦታውን አንድ ጊዜ ነክተን youtube.com ብለን አንድ ጊዜ ሰርች እናደርጋለን። youtube.com ብለን አንድ ጊዜ ሰርች ካደረግን በኋላ ከላይ በኩል ፕሮፋይል አይኮኑን አንድ ጊዜ እንነካዋለን። ከዛ በኋላ ዩቲዩብ ስቱዲዮ የሚላል እዚህ ጋር ዩቲዩብ ስቱዲዮ የሚለውን አንድ ጊዜ እንነካዋለን። እኛ ከምንፈልገው ከላይ በኩል ክሬት የሚለውን አንድ ጊዜ ነክተን አፕሎድ የሚለውን አንድ ጊዜ እንነካዋለን። ስለዚህ እንደዚህ አፕሎድ የሚለውን አንድ ጊዜ ከነካን በኋላ ሰሌክት ፋይል የሚላል ሰሌክት ፋይል የሚለውን ነክተን አንድ ጊዜ ፋይላችንን እናስገባለን። እዚህ ጋር ያው ማሳየት ስላልፈለኩኝ ነው። ከዛ በኋላ ይሄኛው ቀስ ወደ ላይ ከተወረወረ በኋላ እዚህ ጋር ስለ ቪዲዮ ዲቴል ታወራላችሁ። ታይትል ነው እዚህ ጋር የምታስገቡት። ሰርች ሊደረግ የሚችል ታይትል ብታስገቡ ቆንጆ ነው። ምክንያቱም ሰርች ሲደረግ የእናንተ ቪዲዮ ፊት ለፊት እንዲመጣ ማለት ነው። ስለዚህ ፊት ለፊት ታስገቡታላችሁ ማለት ነው። በኋላ ከታች በኩል ዲስክሪፕሽን አለ። ዲስክሪፕሽን ላይ እንዲጻፍላችሁ የፈለጋችሁት ነገር ትጽፋላችሁ። ከታች በኩል ደግሞ ታምብኔል የሚላል ታምብኔል ከፈለግን አውቶ አለ። በራሱ ጊዜም ከፈለገ ይሰራልናል። አውቶ ጀነሬት አለ ማለት ነው። ስለዚህ አውቶ ጀነሬት አለ ማለት ነው። አውቶ ጀነሬትን ባትጠቀሙ ቆንጆ ነው። ምክንያቱም ቫይራል ሊወጣ የሚችል ታምብኔል ሊሰራልን ስለማይችል፣ ስለዚህ በራሳችን ታምብኔል የምንሰራው ቆንጆ ነው። ከዛ በኋላ ታምብኔላችንን ሰሌክት እናደርጋለን። ከዛ ቼንጅ ማድረግ ከፈለግን ደግሞ አንድ ጊዜ ታምብኔሉን ነክተነው ቼንጅ ቪዲዮ መንካት እንችላለን ማለት ነው። ስለዚህ እንደዛ አድርገን ታምብኔሉን መቀየር እንችላለን። ከዛ ሰሌክት አድርገን ካስገባን በኋላ እዚህ ጋር ፕሌሊስት የሚለው ከዚህ በፊት ቪዲዮዎች ካሉን ቪዲዮአችን ከታች በኩል ሪኮመንድ እንዲያደርግልን ታች በኩል እናስቀምጥ ነው ማለት ነው። እዚህ ጋር የሚጠይቀን። ስለዚህ የመጀመሪያ ቪዲዮ ስለሌላችሁ ያው ምንም ማድረግ አትችሉም። ሁለተኛ ቪዲዮ፣ ሶስተኛ ቪዲዮ የምትለቁ ሰዎች ግን እዚህ ጋር ሰሌክት አድርጋችሁ ቪዲዮአችሁን ማምጣት ትችላላችሁ ማለት ነው። ለህፃናት ሁለተኛው ነው የምንመርጠው። ለህፃናት አይደለም ይሄ ቪዲዮ የተሰራው የሚለውን መምረጥ አይደለም። ለህፃናት ቪዲዮ የምንለቀው ከሆነ ግን የላይኛውን ያስ የሚለውን መከታተል አለባችሁ ማለት ነው። እኛ ግን አሁን ለጊዜው ብንለው ነው የሚለውን ነው ማለት ነው። ትክክለኛው ብታስገቡ ቆንጆ ነው። ስለዚህ ነው የሚለውን ብንመርጥ ቆንጆ ነው ማለት ነው። እዚህ ጋር ሾው ሞር የሚላል አንድ ጊዜ ሾው ሞር የሚለውን ከነካነው በኋላ በጣም ብዙ ዲቴል ነገሮችን ያመጣልናል ማለት ነው። ስለዚህ አሁን እዚህ ጋር በደንብ አድርጋችሁ ልትሞሉ የሚገባው ማለት ነው። ስለዚህ አሁን ወደ ታች ካረግን በኋላ እዚህ ጋር ወደ ታች ካረግን በኋላ ሃሽታጎች ተጠቅመን ጽፋቸው ነገሮች ናቸው። ስለዚህ እዚህ ጋር ነው ቪዲዮ ሎኬሽን የሚለው ቦታ ላይ ደግሞ የቪዲዮ ሀገር ነው። እሱን ኢትዮጵያ ማድረግ ትችላላችሁ። ግን ምንም ነገር ባትሞሉ ቆንጆ ነው። ምክንያቱም ሌላ ሀገር ያለ ሰው እንዲያይላችሁ ይሄንን ሀገር ባትመርጡ ቆንጆ ነው። ሀገሩን ባትመርጡ ቆንጆ ነው። እዚህ ጋር የተለያዩ ሃሽታጎችን መጨመር ትችላላችሁ ማለት ነው። እዚህ ጋር ደግሞ ቪዲዮ ላንጉጅ የሚላል እሱ ደግሞ የቪዲዮ ቋንቋ ነው። ስለዚህ እኛ ቋንቋው አማርኛ ነው። ስለዚህ አማርኛ ፈልገን አማርኛ ላይ እናደርጋለን። ምክንያቱም ቪዲዮ የአማርኛ ስለሆነ በአማርኛ ነው ማለት ነው። እዚህ ጋር ስታንዳርድ ላይሰንስ ምናምን የሚለው ቦታ እሱ ጋር ብዙ አስፈላጊ አይደለም። ከታች በኩል ግን ኮሜንት ኦን መሆኑን ግዴታ ማረጋገጥ አለባችሁ። ስለዚህ ኮሜንትን ሰዎች እንዲጽፍላችሁ ኦን ማድረግ አለባችሁ ኮሜንትን። ከዛ በኋላ አሁን ጨርሰናል። አሁን የምንሄደው ወደ ሁለተኛው ስቴፕ ነው። አሁን ቪዲዮ ኤሌመንት የሚለውን ቦታ ሁለተኛውን ቦታ እናቋለን ማለት ከላይ በኩል ቪዲዮ ኤሌመንት የሚለው ቦታ ላይ ያው እንትኖችን ለማስገባት ነው የሚጠቅመን። ቪዲዮ ላይ እየቆራረጥን አንደኛው ደቂቃ ስለምን እንደሚያወራ፣ ሁለተኛ ደቂቃ ስለምን እንደሚያወራ ምናምን እነሱን ለማለት ነው። ግን እሱ ጋር አሁን አያስፈልገንም። አሁን የምንሞላው ቼክስ የሚል ቦታ አለ። እሱ ቦታ ላይ አንድ ጊዜ እንነካዋለን። እሱ ጋር አሁን እዚህ ጋር ቼክ እያደረገን ማለት ነው። ስለዚህ ራይት ሲያደርግልን ቼክ አድርጎ ራይት ሲያደርግልን ወይ ደግሞ ኖ ፈንድ ሲል ቪዲዮአችንን ፖስት ማድረግ አለብን። ቸኩለን ቪዲዮአችንን ፖስት ማድረግ የለብንም። ምክንያቱም
ኮፒራይት ሊኖርበት ስለሚችል አሁን እዚህ ጋር ቼክ የሚለው ቦታ ላይ ይሁን ኖ ፈንድ ብሏል። ይኸው ኖ ፈንድ ብሏል ማለት ስለዚህ ኖ ፈንድ አለ ማለት ደግሞ ቪዲዮአችን ላይ ኮፒራይት ምንም ማግኘት ኮፒራይት የተለያዩ የሰው ቪዲዮዎች ምናምን አልገቡበትም ማለት ነው። ስለዚህ አሁን የመጀመሪያዎቹ ስቴፖች ጨርሰናል። ስለዚህ አሁን ወደ አራተኛው ስቴፕ እንሄዳለን። አራተኛው ስቴፕ ላይ እዚህ ጋር ነው በጣም ብዙ ሰዎች የሚሳሳቱት እዚህ ቦታ ላይ ነው። ስለዚህ እዚህ ጋር በደንብ አድርጋችሁ ልብ አድርጋችሁ እንድታዳምጡኝ እፈልጋለሁ። እዚህ ጋር ቪዲዮውን ፕራይቬት ማድረግ የለብንም ማለት ነው። ስለዚህ ግዴታ ማድረግ ያለብን ፐብሊክ ላይ ነው ቪዲዮአችንን ማድረግ ያለብን። እዚህ ጋር ከታች በኩል ያለውን ሳጥን ማውጣት አለባችሁ። ዜና ለምታቀርቡ ሰዎች ነው፣ ሰዓቱን ለመገደብ ከፈለጋችሁ ብቻ ነው። ስለዚህ በዚህ ሰዓት ብቻ እንዲታይልኝ ወይ ለ12 ሰዓት እንዲታይልኝ ብቻ ነው። ስለዚህ እነዚህ የሚጠቀሙት ዜና ለሚያቀርቡ ሰዎች ብቻ ነው። ስለዚህ እነዚህ ካደረጋችሁ በኋላ አሁን ቪዲዮውን ፖስት እናደርጋለን ማለት ነው። ስለዚህ ፖስት አድርገን ጨርሰናል። እንደዚህ ያርጋችሁ ፖስት የምታደርጉ ከሆነ ቪዲዮአችሁ ቫይራል ይወጣል ማለት ነው። ስለዚህ ፖስት ታደርጉ እንደዚህ ያርጋችሁ መጠቀም ትችላላችሁ ማለት ነው። ሙሉ ለሙሉ ያሳያችሁ ግልጽ ይመስለኛል። ስለዚህ ግልጽ ያልሆነ ነገር ካለ ደግሞ ኮሜንት ላይ ማሳወቅ ትችላላችሁ። ቪዲዮውን እስካሁን ድረስ ካያችሁት ተመችቷችኋል ማለት ነው። ስለዚህ ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ከዚህ በፊት ቪዲዮዎችን ሰርቼላችኋለሁ። ለቪዲዮ ኤዲቲንግ የሰራሁላችሁ ቪዲዮ አለ እና ደግሞ በቲክቶክ እንዴት ተከፋይ መሆን እንደምችል የሰራሁት ቪዲዮ አለ ማለት ነው። ስለዚህ ወደ አካውንታችንን በመግባት ያን ቪዲዮ ማግኘት ትችላላችሁ ማለት ነው። ስለዚህ በሌላ ቪዲዮ እስከነገናኝ ደህና ቆዩ።